ምንድነው ያየሁት? the definition of remontada ማለት ይሄ ነው። በቃ ምንም እንዳትሉኝ ምንም በስማ እኔ ማለት ነው ይውላችሁ እኔ ቦርዱ አይችልም። ቅድምም የሰራሁት ፈርስት ሃፍ ላይ በደንብ ስሙኝ። ቦርዱ አይችልም፣ ሮሲኒየር ግን ይችላል። የቼልሲ ቦርድ 11 ተጫዋች እየመረጠ ሊያስበላል። አቤት ሊያም ሮሲኒየር እንዴት እንደምትችል ፈርስት ሃፍ ላይ አናደኝ ተናግሬ ነበር። በቃ እነሱ ሲረብሹ ታክቲክን ቀይር፣ ከነዚህ ልጆች ጋር የሚሆን ነገር አድርግ ብዬ ነበር። አቤት ሰከንድ ሃፍ ላይ ስትችል ሲጀምር ጃኦ ፔድሮ ዱርዬ ነው። ስሙኝ፣ ኤንዞ ፈርናንዴስ፣ ፎፋና፣ ጃኦ ፔድሮ ዱርዬ ነው። አያዳምጥም። የፈለግከውን ያህል ብታመጣ ይደባደባል። ተርፈዋል። ኤንዞ ልብሱን አውልቆ ሲጨፍር ቢጫ ባያይ ኖሮ ዛሬ ቶዲቦ አልነበረም ቀይ የሚያየው፣ ኤንዞ ነበር ቀይ የሚያየው። ማንንም እንደማያዳምጥ ታውቁታላችሁ። ሲጀምር ዱርዬ ነው። እዚህ ጋር አንበሳ ነው ያለበት። ንቅሳት አንበሳ ነው። አው ይልባል። እንደ ጅብ በሳ ነው የሚሆን። አንበሳና ጅብ ሆኖ ምንም በቃ እኔ ምን አይነት ወኔ ፈርስት ሃፍ እኮ ማለት ነው። እኔ ምንድነው ይውሸለሸላሉ። ማንም እየመጣ ይገፋዋል፣ አፈር ያበሏቸዋል። ምን ሆኖ ነው? ሰከንድ ሃፍ ላይ ምንድነው? ቆይ ሰውየው ሲጀምር ማለት ደስታ አገላለጹን አይተዋል። የሮሲኒየርን የሆነ ነገር እንዳላቸው ያስታውቃል። ይገላቸው ነበር ዛሬ። አቤት ጨዋታ። እኔ ምን ላውራ? ሳንቼዝ አናደኸኝ ነበረ፣ ሲደባደቡ ግን አስደሰትከኝ። ፎፋና የኔ አንበሳ፣ እናቴ ትሙት አንተ። በቃ ምንም በቃ እንዴ አሲስት ማድረግ ሳያንስ በስ ፓልመር ደግሞ ማለት ነው ሲጀምር እንትና አይደለ ፓልመር ቁጭ ብሎ የሚያይህ ካለቀ በኋላ ጸቡ እንትና ብሎ በቀይ አስወጣችሁ። ቁጭ ብሎ አይቷቸው ማለት ትችላላችሁ። ባና አውጣው ባክ ቱ ባክ ካምባክ ይላል። ፈርስት ሃፍ አልቋል ምናምን ብለህ ማለት አላለቀ። ሰከንድ ሃፍ ነው ሀከም እናረገው። ሰከንድ ሃፍ ሰዓቱን ጠብቀን ምን አረግን? 3 ስጠት አረግን። እንዲህ ማለት ምን ሲጀመር ሮቴት ባናረግ ያንን ሁሉ ማለት ፈርስት ሃፍ ነበር ምናጋያቸው ነው። ፈርስት ሃፍ የሚያልቅ ጨዋታ ነበረ። ሮቴት ማረጋችን ነው ዌስት ሃምን እንዲህ ያረጉ። ቶዲቦ ቀይ ትበላል። ቀይ ማለት እንዲህ እኛ ላይ ነው ይሳካው። እኛ ላይ ይሳካው። ይሄ ነው የለም። በቀላሉ ነጥብ መጣል የለም። እስከ መጨረሻው አለን። ታቻላል። ኤንዞ ፈርናንዴዝ ኦቨርሬትድ ነው። ኦቨርሬትድ ነው። ተቃለዳለህ እንዴ? በጣም ኦቨርሬትድ ነው። ከየት አባቱ መጥቶ ያገባው ያንን ኳስ? ጆዋ ፔድሮ ሁሌ ነው የሚችል። ሁሌ ኩኩሬላ መሬት ላይ ሄዲንግ ይገጫል። መሬት ላይ ሄዲንግ። ይሄ ነው ካምባክ። ይቻላል። በሃይማኖታችሁ መላእክት ሲመጡ ታያላችሁ አይደለ? በቸልሲ በዛሬው ጨዋታ ላይ ጆዋ ፔድሮ መላእክት ሆኖ ነው የመጣልን። አቤት! እኔ ላይቭ ላይ ሆኜ ማለት ነው ቸልሲ ካምባክ ካረገ ጸጉሬን ላጫለው ይብዬ የለፈለፍኩ ነበርኩ። እኔ በቃ ምንም አልልም። በአሰላለፍ ምናምን ብስጭት ምናምን በቃ ለመድኩትና ተውኩት። እነ ቤዳድ ይግባሊ ፈርስት ሃፍ ላይን አፕ አወጡ። ሰከንድ ሃፍ ፕሮፌሰር ላይን አፕን አወጣች። እንደተለመደው ካምባክ አረግን። የሚገርም ጨዋታ ወንድነን። እኔ እየወደድኩት ነው። እቺ ፕሮፌሰር እየተመቸችኝ ነው የሌለ እግዚአብሔር። ወኔው ብቻ አይታችኋል። ጨዋታ ላይ ወኔው ሲስቱ መሬት ይደበድባል። ሲያገቡ እንደ ህፃን ልጅ ሂዶ ሰው ላይ ይንጠለጠላል፣ ይንቦረቃል። በቃ ደስ ነው ያለኝ ዛሬ። ምክንያቱም ለምደነዋል። ፈርስት ሃፍ ቢዝነስ ይሰራል፣ ሰከንድ ሃፍ ሪል ፉትቦል። ፈርስት ሃፍ ቢዝነስ፣ ሰከንድ ሃፍ ሪል ፉትቦል። ስለ ጨዋታው ምን ተሰማችሁ እስቲ? ጆዋ ፔድሮ፣ ኤንዞ ወዳችኋለሁ። ፓልመር ዛሬ ሁለት ኳስ ያንደቀ ኳስ ሳተ። በሱ አልፈርድም ማርያምን። ለማንኛውም ስለ ጨዋታው ምን ተሰማችሁ? ኮሜንት ላይ ሀሳባችሁ ንገሩኝ። ከንቲባው ነኝ። መልካም አዳር። ቼላው አሸንፈሻል 3-2 በሆነ ውጤት። ግን ምንድነው የኔ ሐሳብ? አልከሰርሽም ወይ በዚህ ጨዋታ? በዚህ ጨዋታ ላይ ኪሳራ አላጋጠማችሁም ወይ? እንደ ቡድን የምሬን ነው የምላችሁ። ጉልበታችሁን ሙጥጥ አላደረጋችሁም ወይ? ዌስት ሃም በሚባል ላለመውረድ በሚጫወት ቡድን በእንደዚህ አይነት መልኩ ተፈተናችሁ እስከ ጨዋታው መጨረሻ ደቂቃ ድረስ እጅግ ግብግብ በተሞላበት ጠበታከለበት ጨዋታ ላይ እንግዲህ አሸንፋችሁ ወጣችኋል። ለዚህ ክሬዲት ሰጣችኋለሁ። ግን ከ2 ቀን በኋላ እኮ እኛን ትገጥማላችሁ ማለት
ኤምሬትስ ትመጣላችሁ። ታዲያ የሁሉ ጉልበት አባክናችሁ እንደዚህ ሙጥጥ ብላችሁ መታችሁ እኛን ቀልብሳችሁ የሚሄድ አቅም ይኖረናል ብላችሁ ታስባላችሁ? የኔን ቡድን አይታችሁታል። እንግዲህ አስቀድሞ ሲጫወት አስቀድሞ ጨዋታ ገደለ። ከዛ በኋላ እንዴት ኢኮኖሚካል ሆነ ጨዋታውን እንደጨረሰ ምን አይነት ሮቴሽን እንዳሳየ አይታችሁታል። አርሰናል ይሄ ለእናንተ ውድቀት ነው። የምሬን ነው የምላችሁ። በዚህ ጨዋታ ላይ በዚህ ደረጃ መፈተናችሁ የሁሉ ጉልበት ማፍሰሳችሁ ቀጣይ ጨዋታ ላይ አፌክት አያደርገንም ብላችሁ ታስባላችሁ? እስቲ ሀሳባችሁን አካፍሉኝ። ኦነስት ሆናችሁ ማለት ነው ጀማው። እኔ እንደ ሀሳብ ማለት ነው ከፊታችን ከምናደርገው ከኛ ጋር ጨዋታ በፊት ፎጣ ብጥሉ ጥሩ ነው። ይቅርባችሁ፣ አትምጡ ኤምሬትስ ድረስ። ምን ትሰራላችሁ? እዚሁ ባላችሁበት ታይ ይበቃናል፣ ደክሞናል። ባይሆን አሁን ቀዝቀዝ ያለ ሻወር ለሁለት ቀን ምናምን ያስፈልገናል እንጂ ኤምሬትስ መተም እንፋለንበት አቅም የለንም ብላችሁ እጅ ስጡ። የምሬን ነው የምላችሁ። ላኩላቸው። ቸልሲ 3 ዌስትሃም 2 ማለት ካምባክ፣ የሚገርም ካምባክ። ሌም ሮዚኒየር የምትባዩ ሰውዬ ማለት ድፍረትሽን ሳላደንቅልሽ አላልፍም። ፕሪሚየር ሊግን አላወቅሽው መሰለኝ። ተጫዋች እንደዚህ ነው የምትጫወት፣ እንዲህ ነው መጫወት። ከኛ ጋርም ካራባው ካፕ በሜዳችን መተሽ እንደዚህ ብትጫወች ሙዳችን። ዌስትሃም ፈርስት ሃፍ ትክክለኛ ፈርስት ሃፍ ኤፍሲ ማለት ዌስትሃም ሁሉም ላይ ፈርስት ሃፍ ያገባባቸውና ሰከንድ ሃፍ ባናቱ መተከል። የሚገርም ካምባክ ማለት የሚገርም ካምባክ። 5 ጎል ፕሪሚየር ሊግ ላይ ካየን እኮ ስንት ጊዜ አንቺ ጽድት ያልሽ ፖዚሽናል ፉትቦል ማናጀር ማለት ነው። አሁን ዳይሬክት ፉትቦል ነው ዳይሬክት ፉትቦል 3 ወር ከዘለቅሽ በዚህ እናደንቅሻለን። ሳያምር ቀርቷል። ኤክሳይቲንግ ፉትቦል ነው የምትጮቹ። ሃይ ሪስክ አባቴ ተመችቶናል። ያበደ ጨዋታ ማለት ነው። 5 ጎል ማን ያረካ ነበር። ማንቼና ሊቪዎች ቋጥሮ አልተሳኩላቸው። ሃንግማን እኔ አይመለከተኝም። መቼስ ማትመጪልኝ ከሆነ ትመጪልኛለሽ። እኔን አዝናናሽኝ። ሊቤና ማንቼን አቃጠልሻቸው። ምክንያቱም ማንቼ ከመቋጠር ወደኋላ ወንድም ጥላ የሚባል ነገር የለም። በጥቅም ነግሬሻለሁ። አትሰከሺ። ኮንግራቹሌሽንስ